ጤና ይስጥልኝ ወገኖች፣ እንደምን ከረማችሁ? ወንድማችሁ ዶክተር አባዮ ነኝ። አሳ ጎርጓሪ ዘንዶ ያወጣል ይባላል በሀገራችን ተረትና እኛም ከሶሻል ሚዲያ ጋር ያለን ግንኙነት ወይም ከኤሌክትሮኒክስ ጋር ያለን ግንኙነት ከጥቅሙ ይልቅ ጉዳቱ በብዙ አቅጣጫ እያመዘነ እንዳለ በቤተሰብ ህይወታችን፣ በራሳችንም ህይወትና በትውልድ ህይወት ላይ እያየን ነው። በሶሻል ሚዲያ ውስጥ ያለንን እጅግ ሚዛኑን ያልጠበቀ ቀረቤታ ወይም ዝምድና የሚያስከትለው መዘዝ በጣም እየከፋ እየመጣ ነው። ሶሻል ሚዲያ ወይም ደግሞ ኤሌክትሮኒክስ ጋር ያለን ህብረት ፍቅሩን በመጠኑ ዝምድናውን በሩቅ ማለት የሚያስፈልግ ይመስለኛል። ከማህበራዊ ሚዲያ ጋር በጣም ቅርበት እየፈጠርን በመጣን ቁጥር በዚህ ውስጥ እያለፍንና እየከፈልን ያለን ዋጋ እጅግ ከፍተኛ እንደሆነ ልናስተውል ይገባል። የአእምሮ ጤንነታችንን እያስተጓጎለ፣ ግላዊ ግንኙነታችን ከቤተሰብ ጋር ያለን ግንኙነታችንን፣ ከአምላካችን ከእግዚአብሔር ጋር ያለን ግንኙነትን በብዙ አቅጣጫ እየጎዳ ይመጣል። ለአእምሮ ጤናና ድህንነት ቁልፍ አደጋውም እንደሆነ ልናስተውል ይገባል። የሶሻል ሚዲያ ሱስ ወይም አዲክሽን፣ ይህም የዶፓሚን ጥገኝነትን በህይወታችን እየፈጠረ ይመጥቷል። ይኸውም በማህበራዊ ሚዲያ መረቦች ላይ ጥገኛ መሆን፣ በዛ ሱስ ውስጥ መጠመድ የሚያስይዝና ከምንም ነገር በላይ የሶሻል ሚዲያ ወይ ደግሞ የተለያዩ የፌስቡክ ወይም ደግሞ የተለያዩ ሚዲያዎችን በየዕለቱ መፈለግ፣ እንደዛ አይነት ነገሮች ውስጥ ካልገባን ካላየን በስተቀር መንቀሳቀስ መኖር የማንችልበት አደጋ ውስጥ እየገባን ያለ ብዙ ሰዎች ያለ ሶሻል ሚዲያ ወይ ደግሞ ያለዚህ ማህበራዊ ሚዲያ ተግባሮት ወይም ደግሞ ተግባቦት ሌላ ህይወት እንዳይኖራቸው እየሆነ ነው ያለው። ከዚህ የተነሳ የአእምሮ ጤና ማሽቆልቆል በህይወታችን እየፈጠረ ነው ያለው። ኦፍኮርስ ከፍተኛ አጠቃቀም በሶሻል ሚዲያ ውስጥ ሲኖር ከጭንቀት፣ ድብርትና የብቸኝነት ስሜት ጋር በጥብቅ የተቆራኘ እንደሆነ ልናስተውል ይገባል። በተለይም በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶችና ጎልማሶች ለዚህ ችግር በሰፊው እየተጋለጡ እየተጎዱም ይገኛሉ። አሉታዊ ማህበራዊ ንጽጽሮችን እየተፈጠረ ነው ያለው። ሶሻል ሚዲያ ውስጥ ካለን ግንኙነት የተነሳ ተጠቃሚዎች ብዙውን ጊዜ ህይወታቸውን ከተሰበሰቡ ከማይጨበጡ ወይም ከሌሎች ምስሎች ጋር ያወዳድራሉ። ይህም የቅንዓት ስሜት ውስጣችን እንዲፈጠር፣ ስሜታዊ እንድንሆን እና ለራሳችን ያነሰ ግንዛቤ እንዲኖረን፣ ለሌላው ደግሞ የተለየ ግንዛቤ እንድንሰጥ ብቻ አድርጎን አስቀምጡ። የሶሻል ሚዲያ ተጋላጭነታችን የቀነሰ ስሜታዊ ደንብ ወይ ደግሞ ስሜታችን በጣም እየተዳከመ እየተሽቆለቆለ በብዙ የህይወት ንጽሮቻችን ላይ ወደ ሐዘን፣ ብስጭት፣ የእውነተኛ የህይወት ስሜቶችን ማጣት ችግር ውስጥ እየገባን ያለ። በግላዊ ግንኙነታችን ላይም ደግሞ ተጽዕኖ እያሳደረ መጥቷል። ከቤተሰብ ጋር፣ ከራሳችን ጋር፣ ከልጆቻችን ጋር ያለን ግንኙነት በጣም በብዙ መንገድ እየጎዳ መጥቷል። ከዚህም አልፎ ተርፎ ትኩረትን በመከፋፈል ወይም አቴንሽናችንን በመከፋፈል እጅግ ጥራቱ የቀነሰ የህይወት ትኩረት እንዲኖረን አድርጓል። ስልካችንን በመስጠት እንደውም ከትዳር አጋሮቻችን በማስቀደም የቤተሰብን ህይወት ችላ ወደ መባል መጥቷል። ይኸውም ትክክለኛውን ጊዜ የማይሰጡና ወደማይወዱ ስሜቶች እያመራን መጥተናል። በዚህ የሶሻል ሚዲያ ያልተቆጠበ ተጋላጭነታችን አደጋ ውስጥ እያስገባን መጥቷል። ልጆቻችንም የዚህ ህይወት ተካፋይ ሆነው በብዙ መንገድ የተጎዱ መጡ። ስለዚህ ወገኖች በዚህ ሁኔታ ላይ ትኩረት ሰጥተን ማህበራዊ ሚዲያ ወይም ሶሻል ሚዲያዎች ጋር ያለን ግንኙነት ወይም ከኤሌክትሮኒክስና ከሚዲያዎች ጋር ያለን ግንኙነትን በትኩረት ማኔጅ ልናደርግ ይገባል። ብዙ ልጆች፣ ብዙ ወጣቶች፣ ብዙ ቤተሰብ፣ ብዙ ጎልማሶች እየተጎዱ ይገኛሉ። ከወዲሁ ትኩረት ሰጥተን ማኔጅ ካላረግነው ነገ የማንወጣበት የህይወት ጉስቁልና ውስጥ ልንገባ እንችላለን። እንመካከል፣ እንወያይ። ጊዜዎችን ሰጥተን እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር አስፈላጊው መፍትሄና እንዴት አድርገን ማኔጅ ማድረግ እንዳለብን ልንመካከል፣ ልንወያይ የምንችልበት ጊዜው አሁን ይመስለኝ ሳይረፍ። ስለዚህ አሳ ጎርጓሪ ዘንዶ ያወጣል እንደሚባል መልካሙን ነገር እየፈለግን ሌላ ነገር እያወጣን በህይወታችን ሌላ ነገር እያስከተለብን እንዳለ እያስተዋልን በጥንቃቄ ልንመራ ይገባል ብዬ እመክራለሁ። ወንድማችሁ ዶክተር አባዮ ነኝ ከኢስት-አፍሪካን ዌልነስ ኤንድ ሪሶርስ ሴንተር። ጥያቄ፣ አስተያየት፣ ተጨማሪ ሀሳብ ሊኖራችሁ ይችላል። ኮሚኒኬት አድርጉን፣ እንገናኝ፣ እንወያይ፣ እንመካከል። ስላዳመጣችሁኝ አመሰግናለሁ።